የአቡ ሐኒፋ የሚባሉ ታላቅ ዑለማ አንድ የልጅ ልጃቸው የሚገርም ታሪክ ነው ያለው። አንድ ቤት እያንኳኳ መጣ አሉ። ለምንድን ነው የመጣው? መንገድ ላይ በጣም ረሃብ አስቸግሮት አፕል አንስቶ ይበላል። ከበላ በኋላ ከረሃቡ ሲያስወግድ የሰው ሐቅ መሆኑን ትዝ ብሎት በጣም ይረብሸው። ስለዚህ አጥሩን ይዤ እዚህ አፕል ያለበት ቤት ሄጄ መጠየቅ አለብኝ ብሎ ሲሄድ አንድ ሰውዬን ያገኙታል። ይቅርታ እስካሁን ስፈልግ አፕል ወይም ፖም ያገኘሁት እርሶ ግቢ ነው። ጎርፍ ይዞት የመጣ ፖም አገኘውና በጣም ርቦኝ ነበር በላው። ስለዚህ በዚህ ፖም የተነሳ አላህ ፊት ከመጠየቄ እርሶ ይቅር እንዲሉኝ ነው የምፈልገው ሲላቸው፣ እንግዲህ አሁን ይህንን ፕሮግራም የሚከታተል ነጋዴ በጣም ነው የሚስቀው። ምን እያለ ነው የሚሉት። ምክንያቱም 3 ሊትር ዘይት 2 ተኩል ነው እየተሸጠ ያለው፣ 5 ሊትር ዘይት 4 ተኩል እየተሸጠ ነው ያለው። መነሱ ትያቸው ኖርማል ነው እኮ ቢዝነሱ ይላሉ። ወንጀል ደግሞ መቼም ኖርማል አይሆንም። በዚህ ቅጠል ነግዳ በምትሸጥ ሴትዮ ነው እንግዲህ 2 ተኩል ብሎ ይሸጠላት፣ 3 ሊትር ብሎ ይሸጠላት፣ ግን የሰጣት 2 ተኩል ነው። ኖርማል ነው የሚሉት። ግን ይሄ ታሪክ ለነሱ ይጠቅማቸዋል። እሱ ለይቅርታ ነው የመጣው። ሰውየው ደግሞ ገርሞት እንደው ማለልህም አለው። በጣም ይደነግጣል ሰውየው። ግን እኔ የምልህ አለው የሚቀርታ ማረግልህ እኔ የምልህ የምታደርግ ከሆነ አለው በል እንግዲህ የምትለኝን እኔ አደርጋለሁ። ምክንያቱም መጀመሪያም የመጣሁት እኔ አንተን ፈርቻ አይደለም፣ ሐቅ የምትባለውን ነገር ላለመጠየቅ ፈልጌ ነው። ስለዚህ የምታደርገውን ሁሉ እኔ ለመቀበል ዝግጁ ነኝ አለው። በል እንግዲህ ሴት ልጅ አለች፣ 3 ነውር አለባት። 3ቱን ነውሩን አውቀህ የምታገባት ከሆነ ይቅርልሃለሁ አለው። 3 ነውሯን ነግሬ የማትቀበላት ከሆነ ይቅር አይደለም ማለት ይሄ ሰውዬ ቅድም እንደነገርኩሽ ሂሳቡ ከሰው ጋር ሳይሆን ከማን ጋር? ከፈጣሪ ጋር ነው፣ ከአላህ ጋር ነው ሂሳቡና እንግዲህ ምንም ችግር የለውም የምታደርገውን አድርግ አገባለሁ አለው። አንደኛ አይነ ስውር ናት አለው። ሁለተኛ ዲዳ ናት፣ አፏ በደንብ መናገር አይቻልም። ሶስተኛ ጆሮም አይሰማም አለው። ከባድ ነገር ነው ሲደረግ፣ ግን ጉዳዩ ሌላ ሲያት ምንም ነገር 3ቱም ችግር የለባት። ደንግጦ ወደ አባትየው ይመጣል። አባትየው የነገርከኝና ያየሁት ነገር አንድ አይደለም፣ ምንድነው ሲለው፣ አይ ልጄ ጆሮ አይሰማም ያልኩ መጥፎ ነገር ሰምታ አታውቅም። ልጄ አይኗ አያይም ያልኩ አይኗ መጥፎ ነገር አይቶ አያውቅም። ልጄ ምላሷ ኮልታፋ ነው ያልኩ ምላሷ ለመጥፎ ነገር ወጥቶ አያውቅም። ይሄን ተንተርሰው ዑለሞቹ ምን ይላሉ? ወመን የተቂላህ የጀዐል ለሁ መኽረጃ ይላል። አላህን የሚፈራ ሰው፣ ፈጣሪውን የሚፈራ ሰው መውጫ ቀዳዳ ያበጅለታል ብሎ የዚህ ታሪክ ነው የሚያወሩት። እሱ አንድሽ ነገር ነበር ያጣው፣ ስንት ነገር ሰጠው። አባት ሰጠው፣ ሚስት ሰጠው፣ ከሚስትም ደግሞ ምርጥ ሚስትን ሰጠው። በአንድ ፖም የተነሳ ያ የፈራው ሰውዬ ምን አይነት ስኬታማ አደረገው። ስለዚህ እውነተኝነት የደህንነት መገለጫ ሳይሆን የሰላም መገለጫ ነው። በቃ ሰላም ነው የሚያገኘውልኝ።